ሉዊ ቪቶን ዛሬ በየትኛውም የዓለማችን ጥግ የሚናፈቅ ከ130 ቢሊዮን ዶላር በላይ ዋጋ ያለውና በምድራችን ላይ እጅግ ተደማጭነት ያለው የቅንጦት ብራንድ ነው። ስሙ የሀብትና የልዩነት መገለጫ ቢሆንም ብዙዎች የማይረዱት ነገር ግን ይህ ግዙፍ ተቋም የተነሳው ካልተጠበቀና እጅግ ዝቅተኛ ሕይወት ውስጥ መሆኑን ነው። ይህንን ድርጅት የመሰረተው በጉርምስና ዕድሜው ሕይወቱ የተመሰቃቀለች መጠለያ አልባ ሆኖ በፈረንሳይ ጎዳናዎችና ደኖች ውስጥ ይቅበዘበዝ የነበረ ታዳጊ ነበር። ያለምንም መደበኛ ትምህርት ለመኖር ይታገል የነበረ በመሆኑ ማንነቱ ሳይታወቅ ዘላለሙን የሚቀር ይመስል ነበር። ሆኖም ግን በውስጡ አንድ ታላቅ ነገር መፈጠር ጀመረ። ይህ ምንም ሀብትና ደጋፊ ያልነበረው ወጣት የዓለማችንን ተፈላጊና ውድ ብራንድ ፈጣሪ ለመሆን በቃ። ይህ እንዴት እንደተጀመረ ለመረዳት በፈረንሳይ ወደምትገኝ አንቸል ወደምትባል አንዲት ትንሽ መንደር ወደ 1821 ዓመተ ምህረት ወደ ኋላ እንመለስ። ሉዊ ቪቶን በ1821 ዓመተ ምህረት ተወለደ። ሕፃንነቱንም በፈረንሳይ ርቆ በሚገኝ ኤሌክትሪክና የቧንቧ ውሃ በሌለበት አንቸል በተባለች መንደር ውስጥ በቤተሰቡ እርሻ ላይ በመስራት አሳለፈ። ያደገው በጣም ቀላልና ፈታኝ በሆነ አካባቢ ውስጥ ነበር። አባቱ ዣቪየር ወፍጮ ፈጪ ገበሬ ሲሆን እናቱ ኮርኒን ደግሞ ለቤተሰቡ ተጨማሪ ገቢ ለማግኘት ባርኔጣዎችን ትሰራ ነበር። ሉዊ መደበኛ ትምህርት ስለማግኘቱ ምንም አይነት መዝገብ የለም። በአቅራቢያው የነበረው ትምህርት ቤት 10 ኪሎ ሜትር ያህል ይርቅ ስለነበር ማንበብና መጻፍ ሳይማር ቀኖቹን በቤተሰቡ እርሻ ላይ በማገዝ እንዳሳለፈ ይታመናል። ከማለዳ ጀምሮ እስከ ምሽት ድረስ በእርሻ ቦታዎች ላይ በመስራት ለቤተሰቡ የሚሆን ምግብ ብቻ ያመርት ነበር። የቪቶን ቤተሰቦች ከባድ የገንዘብ ችግር እንደነበረባቸው ግልጽ ነው። ወጣቱ ሉዊ መጀመሪያ ላይ ምንም ተስፋ ሰጪ የወደፊት ህይወት የማይታይበት ሁኔታ ውስጥ ነበር የተወለደው። የሉዊ ህይወት በ10 ዓመቱ እናቱን ሲያጣ ይበልጥ አስቸጋሪ ሆነ። ብዙም ሳይቆይ አባቱ ሌላ ሚስት አገባ። ነገር ግን የእንጀራ እናቱ በጣም ተቆጣጣሪና ተንኮለኛ በመሆኗ በመካከላቸው የማያቋርጥ ግጭት ተፈጠረ። እነዚህ ግጭቶች እየበረቱ በመሄዳቸው ሉዊ ሁኔታውን መቋቋም አቃተው። በ13 ዓመቱ ብቻ ፓሪስ ለመድረስ ተስፋ በማድረግ ከቤት ለመኮብለል ወሰነ። በምሽት ጸጥታ ውስጥ ሳይሰናበት ተነሳ። ነገር ግን ችግሩ ፓሪስ 362 ኪሎ ሜትር መራቋና ሉዊ ምንም ገንዘብ ወይም ስንቅ አልነበረውም። ሌላ አማራጭ ስለሌለው በአሸዋማ መንገዶች ላይ ረጅም ርቀት በእግሩ መጓዝ ነበረበት። በአብዛኛዎቹ ምሽቶች ባዶ ሆዱን ራሱን ለማሞቅ በአንድ ካባ ብቻ ተጠቅልሎ በደኖች ውስጥ ያደር ነበር። ወደ አዲስ መንደር በደረሰ ቁጥር ለምግብ ወይም ለአነስተኛ ሳንቲሞች የሚሆን አንዳንድ ስራዎችን ይሰራ ነበር። ሆኖም መጠለያ ለመግዛት የሚሆን በቂ ገንዘብ ስላልነበረው በጫካ ውስጥ ወይም ምሽቱን የሚያሳልፍበት መጠለያ ባገኘበት ቦታ ሁሉ እየተኛ ጉዞውን ቀጠለ። በእነዚህ መንከራተቶችና በሰራቸው ስራዎች ውስጥ እንደ ብረት፣ ድንጋይ፣ ጨርቅና እንጨት ያሉ ቁሳቁሶችን እንዴት መያዝ እንዳለበት በመማር የተለያዩ የሥራ ክህሎቶችን አዳበረ። ባለፉት ዓመታት ያዳበራቸው እነዚህ ተከታታይ ክህሎቶች ሕይወቱን ሙሉ በሙሉ የሚቀይሩት ነበሩ። ይሁን እንጂ ሥራ ለማግኘት መቆም ስለነበረበት የጉዞ ፍጥነት በጣም ቀርፋፋ ነበረ። ሉዊ በመጨረሻ ፓሪስ ለመድረስ 3 ዓመታት ፈጅቶበታል። ፓሪስ እንደደረሰ ሉዊ በአንድ የጉዞ ሻንጣና ማሸጊያ ፋብሪካ ውስጥ በልምምድ ሥራ አገኘ። ሻንጣ አምራቾች ለደንበኞቻቸው እንደ ፍላጎታቸው የተበጁ ዕቃዎችን የሚሰሩ ከመሆኑም በላይ በጉዞአቸው ወቅት በሚፈልጉበት ጊዜ ሁሉ ዕቃዎቹን ያሽጉና ይፈቱላቸው ነበር። ይህ ሥራ ሉዊ ለጉዞአቸው የተበጁ ማሸጊያዎችን ከሚፈልጉ ከከፍተኛው የህብረተሰብ ክፍል ወይም ባለሀብቶች ጋር ግንኙነት እንዲኖረው አስችሎታል። በዚህ ሥራ ላይ ለብዙ ዓመታት በመቆየት ሙያውን በትጋት በመለማመድና በተቻለ መጠን ብዙ ዕውቀት ለመቅሰም ጥረት አድርጓል። በ1851 ዓመተ ምህረት የፈረንሳይ ንግሥት ከደንበኞቹ አንዷ የሆነች ሲሆን የእጅ ሥራውን ጥራትና ብቃት በፍጥነት ተገነዘበች። በክህሎቱ በመደነቅም ሉዊን የግል ሻንጣ ሰሪዋና አሻጊዋ አድርጋ ሾመችው። በወቅቱ ለነበሩት አብዛኛዎቹ የጉዞ ሻንጣ ሰሪዎች ይህ በሥራ ሕይወት ውስጥ ሊገኝ የሚችል ትልቁ ክብር ነበር። ሕይወቱን መጠለያ አልባና አቅመ ደካማ ታዳጊ ሆኖ የጀመረው ሉዊ አሁን በንጉሳዊው ማህበረሰብ ውስጥ ትልቅ ክብር ያለው ቦታ ላይ ደረሰ። ይህ ዕውቅና በራሱ አስደናቂ ስኬት ቢሆንም ሉዊ ቪቶን ግን ለወደፊቱ የበለጠ ትልቅ ምኞት ነበረው። በ33 ዓመቱ ካገባ በኋላ የቆጠበውን ገንዘብ ተጠቅሞ አንድ ደፋር እርምጃ ለመውሰድ ወሰነ። ይህም የራሱን ሥራ መክፈት ነበር። በፓሪስ የራሱን የጉዞ ሻንጣ ማምረቻ አውደ ጥናት በማቋቋም በራሱ ብራንድ ምርቶችን መሸጥ ጀመረ።
ሉዊ በወቅቱ በነበሩት የጉዞ ሻንጣዎች ላይ አንድ ትልቅ ችግር ተመልክቶ ነበር። ሁሉም ማለት ይቻላል ከቆዳ የተሰሩና የዝናብ ውሃ እንዲንሸራተት ተደርገው በክብ ቅርጽ የተሰሩ ነበሩ። ነገር ግን ይህ ንድፍ ወይም ዲዛይን ሻንጣዎችን አንዱን በሌላው ላይ ደራርቦ ለመጫን አስቸጋሪ ያደርገው ስለነበር ሰራተኞቹ እያንዳንዱን ሻንጣ ለየብቻ እንዲሸከሙ ያስገድዳቸው ነበር። ይህም በፍጹም አመቺ አልነበረም። ስለዚህ ሉዊ ይህንን በማሰብ የተለያዩ ቁሳቁሶችን መሞከር የጀመረ ሲሆን ሸራ ወይም ካንቫስ የተሻለ ቀላል፣ ጠንካራና ውሃ የማያስገባ ምርጫ መሆኑን ደረሰበት። ይህ ቁሳቁስ የሻንጣዎቹ ላይኛው ክፍል ጠፍጣፋ እንዲሆን ያስቻለ ሲሆን ይህም በጉዞ ሻንጣዎች ዲዛይን ላይ ትልቅ አብዮት ፈጠረ። በዚህም ምክንያት ሻንጣዎችን በቀላሉ አንዱን በሌላው ላይ መደርደር የተቻለ ሲሆን ብዙ ዕቃዎችን በአንድ ጊዜ ለማጓጓዝ አመቺ፣ እያነሱና ይበልጥ ቀልጣፋ እንዲሆኑ አደረጋቸው። በሉዊ የተፈጠረው ይህ አዲስ ቅርጽ የዘመናዊ የጉዞ ሻንጣዎች ወይም ሞደርን ለጌጅ መጀመሪያ ሆነ። በዚያን ጊዜ ሉዊ ቀድሞውኑ ስሙን ያናኘና ከከፍተኛው የህብረተሰብ ክፍል ጋር ጠንካራ ግንኙነት የፈጠረ በመሆኑ አዲሱን የጉዞ ሻንጣ መስመር እንዳስተዋወቀ ወዲያውኑ ስኬታማ ሆነ። ደንበኞች ምርቶቹን ይበልጥ በቀላሉ እንዲያገኙ ለማድረግ ልዩ የሆነ የሉዊ ቪቶን ካታሎግ አዘጋጀ። ይህም ደንበኞች ያሉትን ምርቶች አይተው እንደ ፍላጎታቸው እንዲያዙና በቀጥታ ወደ ቤታቸው እንዲረከቡ አስቻላቸው። ይህ አዲስ የሻንጣ መስመር ከተጀመረ ከ2 ዓመት በኋላ የሉዊ ቪቶን ምርቶች የስልጣኔና የደረጃ መገለጫ ተደርገው መታየት ጀመሩ። እነዚህን ምርቶች መያዝ በባለሀብቶች ዘንድ ትልቅ ምኞት ሆነ። ይህም ብራንዱ ለባለጸጎች የግድ መኖር ያለበት መለዋወጫ እንዲሆን አደረገው። የሉዊ ቪቶን ብራንድ ስሙ እጅግ ናኝቶ ስለነበረ ከሁሉም የዓለም ክፍሎች ትዕዛዞች ይመጡለት ጀመር። አልፎ ተርፎም እንደ ግብጽ ካሉ ሩቅ ቦታዎች ያሉ የንጉሳዊ ቤተሰብ አባላት የጉዞ ሻንጣዎችን ያዙ ነበር። በ1859 ዓመተ ምህረት በተጠራቀመው ትርፍ ሉዊ እየጨመረ የመጣውን ፍላጎት ለማሟላት የሚረዱትን የእጅ ጥበብ ባለሙያዎችን መቅጠር ቻለ። በፓሪስ ዳርቻ አዲስ አውደ ጥናት ከፍቶ 20 ሰራተኞችን ቀጥሮ ማምረት ጀመረ። በዚያን ጊዜ የባቡርና የመርከብ ጉዞዎች በፍጥነት እየተስፋፉ ስለነበረ ሊገዙ የሚችሉ ደንበኞች ቁጥር በከፍተኛ ሁኔታ ጀመረ። ጉዞ የባለ ሀብቶች ብቻ መብት መሆኑ ቀርቶ ከተለያዩ ማህበረሰብ ክፍሎች የተውጣጡ ሰዎች ከፍተኛ ጥራት ያላቸውን ሻንጣዎች መፈለግ ጀመሩ። ሉዊ ስኬቱን ያረጋገጠና የወደፊት ህይወቱ ብሩህ ይመስል ነበር። ሆኖም ግን ዕጣ ፈንታ ሌላ ዕቅድ ነበረው። ፈረንሳይ በጦርነት አፍ ላይ ነበረች። አዲስ አደጋ በሉዊ ቪቶን ህይወት ላይ ሊከሰት ተቃርቧል። አዲስ ጅምር። በ1870 ዓመተ ምህረት ሉዊ የ49 ዓመት ሰው እያለ የፍራንኮ ፕሩሺያ ጦርነት ፈነዳ። ይህም ቤቱን ጥሎ በሺዎች የሚቆጠሩ ሰዎች ወደ ነበሩበት የተጨናነቀ መጠለያ እንዲሰደድ አስገድደው። የምግብ እጥረትና የማያቋርጥ የደህንነት ስጋት የነበረበት አስከፊ ሁኔታ ነበር። ለህይወቱ ይሰጋ ነበር። በ1871 ዓመተ ምህረት በመጨረሻ ወደ ሱቁ መመለስ ሲችል ያገኘው ፍርስራሽ ብቻ ነበር። መስኮቶቹ ተሰባብረው ዕቃዎቹ ተዘርፈውና በብዙ ልፋት የገነባው ነገር ሁሉ ወድሞ ነበር። ምንም እንኳን ይህ ትልቅ ውድቀት ቢሆንም ሉዊ እጅ ለመስጠት ፈቃደኛ አልሆነም። በቆራጥነት የቆጠበውን ገንዘብ ተጠቅሞ ስራውን እንደገና ለመገንባትና ከበፊቱ የበለጠ የተሻለ ለማድረግ ወሰነ። ጦርነቱ ብዙ ሰዎችን ያፈናቀለ በመሆኑ በፓሪስ ውስጥ በርካታ ባዶ ኪራይ ቤቶች ተገኝተው ነበር። ሉዊ ይህንን አጋጣሚ በመጠቀም በባለሀብቶችና መኳንንት ሰፈር ውስጥ ምርጥ ቦታ ላይ ሱቁን በድጋሚ ከፈተ። አዲሱ ቦታ ፍጹም ምቹ ነበረ። ከባቡር ጣቢያውና ከቅንጡ ዘግራንድ ሆቴል አጠገብ ይገኝ ነበረ። ይህም ማለት ጥራት ያለው ሻንጣ የሚፈልጉ ተጓዦች የሉዊ ቪቶንን ምርቶችን ለማግኘት ብዙ መልፋት አያስፈልጋቸውም ነበር። በ1872 ዓመተ ምህረት ሉዊ አዲስ ዲዛይን አስተዋወቀ። ይህም በፈዘዘ ቢጫ ሸራ ላይ መስመሮች ያሉት የጉዞ ሻንጣ ነበር። ይህ ዘመናዊ ስታይል በፍጥነት ተወዳጅነትን ያተረፈ ሲሆን ጥሩ ምርጫን ለማሳየት ለሚወዱ ሰዎች የስልጣኔ መገለጫ ሆነ። ምንም እንኳን ሌሎች ብዙ ብራንዶች የእሱን ዲዛይን ለመቅዳት ቢሞክሩም የሉዊ ቪቶን ሻንጣዎች በጥራታቸው እጅግ የታወቁ ስለነበሩ ደንበኞች እውነተኛውን የሉዊ ቪቶን ምርት መምረጣቸውን ቀጠሉ። በሚቀጥሉት 20 ዓመታት ሉዊ በፓሪስ ባለው አዲስ ሱቅ ላይ ትኩረት አድርጎ እስከ 70 ዓመቱ እዚያው ድረስ ሰርቷል። ሆኖም ግን ያሳለፈው ውርስ አልጠፋም። ልጁ ጆርጅ ቪቶን የድርጅቱን አመራር በመረከብ ብራንዱን በዓለም አቀፍ ደረጃ ለማስፋፋትና አዳዲስ ገበያዎችን ለመድረስ ራሱን ሰጠ። ከታላላቅ ስራዎች አንዱ በለንደን ትልቅ ሱቅ መክፈቱ ሲሆን ይህም የሉዊ ቪቶንን ዓለም አቀፍ መድረክ መግባት ያበሰረ ነበር። የብራንዱ ተወዳጅነት እያደገ ሲሄድ አዲስ ፈተና ተከሰተ። ይህም የፎርጅድ ወይም የማስመሰል ምርቶች መጨመር ትልቅ ፈታኝ ሁኔታ ፈጠረ።
በ1896 ዓመተ ምህረት ጆርጅ የብራንዱን ትክክለኛነት ለመጠበቅ ሲል አንድ ደፋር እርምጃ ወሰደ። ይህም አባቱንና የድርጅቱን መስራች ለማክበር የሁለቱ የፊደል መጀመሪያዎች የያዘውን ታዋቂውን የኤልቪ ሞኖግራም መፍጠር ነበር። በተጨማሪም በሻንጣዎቹ ላይ ሌብነትን ለመከላከል የሚያስችል አዲስና ፈጠራ የታከለበት መቆለፊያ አስተዋወቀ። ይህም ለሉዊ ቪቶን ደንበኞች አስተማማኝ ደህንነትንና ልዩነትን አበረከተ። በ20ኛው ክፍለ ዘመን መጀመሪያ ላይ ሉዊ ቪቶን የ100 ሰራተኞች ቡድን የነበረው ሲሆን ያለማቋረጥ ማደጎን ቀጥሏል። ያንዳንዱ ሰራተኛ ከፍተኛ ብቃት ያለው ሻንጣ ሰሪ ለመሆን ረጅም የስልጠና ጊዜን ማለፍ ነበረበት። ይህ የላቀ ጥራት የማስጠበቅ ባህል እስከዛሬ ድረስ የቀጠለ ሲሆን የሉዊ ቪቶን የእጅ ጥበብ ባለሙያዎች ማንኛውንም ምርት ለብቻቸው ሰርተው እንዲያጠናቅቁ ከመፍቀዱ በፊት ከ18 ወራት እስከ 2 ዓመታት የሚደርስ ስልጠና ይወስዳሉ። ድርጅቱ በወቅቱ በነበሩት ታላቅ የፋሽን ተጽዕኖ ፈጣሪ በኮኮ ሻኔል በመነሳሳት ምርቶቹን ማባዛት ጀመረ። በ1925 ዓ.ም ሻኔል በራሷ ዲዛይን የተመሰረተና ለግል ጥቅሟ ብቻ የሚውል አነስተኛና የጉልላት ቅርጽ ያለው ቦርሳ እንዲሰራላት አዘዘች። ከጊዜ በኋላ ይህ ቦርሳ በከፍተኛ መጠን ተመርቶ አልማ ተብሎ ተሰየመ። ስኬቱ ፈጣን የነበረ ሲሆን ሉዊ ቪቶን አነስተኛ የቆዳ ቦርሳዎች ስብስቡን እንዲያሰፋና እንደ ኪፔል፣ ስፒዲ እና ኖዬ ያሉ ታዋቂ ሞዴሎችን እንዲያስተዋወቅ አነሳሳው። ከእነዚህ የሉዊ ቪቶን የፈጠራ ስራዎች በፊት ቦርሳዎች በአብዛኛው ትላልቅ፣ ግዙፍና ውበት የሌላቸው ተደርገው ይታዩ ነበር። ነገር ግን ሉዊ ቪቶን ይህንን አስተሳሰብ በመቀየር ቦርሳዎችን ማራኪ፣ ተፈላጊና ከከፍተኛ ፋሽን ጋር የተያያዙ ዕቃዎች እንዲሆኑ በማድረግ ረገድ ትልቅ ሚና ተጫውቷል። ጆርጅ ቪቶን በ1936 ዓ.ም ከዚህ ዓለም በሞት ሲለይ የድርጅቱ አመራር ወደ ልጁ ጋስቶን ሉዊ ቪቶን ተላለፈ። ሆኖም ጋስቶን ወደ ድርጅቱ የገባው ፈታኝ በሆነ ወቅት ላይ ነበር። ምክንያቱም በጥቂት ዓመታት ውስጥ ፈረንሳይ እንደገና ወደ ጦርነት በመግባቷ ለብራንዱ የወደፊት ሕይወት አዲስ አለመረጋጋትን ይዞ መጣ። በሁለተኛው የዓለም ጦርነት ወቅት ውሎች በሙሉ በመሰረዛቸው ጋስቶን የሉዊ ቪቶንን ፋብሪካ ለመዝጋት ተገደደ። ፓሪስ በድጋሚ በከበባ ውስጥ ወደቀች። ጋስቶን ድርጅቱን ለመጠበቅ የነበረው ብቸኛ አማራጭ ከጀርመኑ ናዚ አገዛዝ ጋር መተባበር ነበር። የቪቶን የፈረንሳይ ሳጋ ወይም ቪቶን የፍሬንች ሳጋ መጽሐፍ ደራሲ ስቴቨን ቦንቪችኒ የድርጅቱን ታሪክ በሚመረምርበት ወቅት በሁለተኛው የዓለም ጦርነት ወቅት የነበሩትን መዛግብቶች ለማየት ጠይቆ ነበር። ወዲያውኑ የብራንዱ ተወካዮች ከ1930 እስከ 1945 ዓ.ም የነበሩ ሰነዶች በሙሉ በቃጠሎ እንደወደሙ በመግለጽ መረጃውን እንዳያገኝ ለመከላከል ሞከሩ። ሆኖም በሌሎች ታሪካዊ መዛግብት ላይ ጥልቅ ጥናት ካደረገ በኋላ ሉዊ ቪቶን ከጀርመን መንግስት ጋር በመተባበሩ ምክንያት በናዚ አገዛዝ ዘመን ሁሉ በሆቴል ዱ ፓርክ ምድር ቤት ላይ ከፍተኛ የቅንጦት ሱቅ መክፈት እንደቻለ ይፋ አደረገ። ይህ በእንዲህ እንዳለ በርካታ ሌሎች ብራንዶች ከናዚዎች ጋር ለመተባበር ፈቃደኛ ባለመሆናቸው ሱቆቻቸውን እንዲዘጉ ተገደው ነበር። ሉዊ ቪቶን በታሪክ ውስጥ በዚህ ወቅት እንደማይኮራ ግልጽ ቢሆንም ጋስቶን የድርጅቱን ህልውና ለማረጋገጥ አስፈላጊውን ማድረጉን በመግለጽ አቋሙን ይከላከላል። እንደ ኮኮ ሻኔል ያሉ ሌሎች የፋሽን ስሞችም በፓሪስ ያሏቸው ንግዶች እንዳይጠፉ ለማድረግ ከናዚዎች ጋር ተባብረዋል። ከጠላት ጋር የነበረው ይህ ትብብር ባይኖር ኖሮ ብራንዶቻቸው ዛሬ ላይ ባልነበሩ ነበር። ሄነሪ የሉዊ ቪቶንን የንግድ ሞዴል ከጅምላ ሽያጭ ወደ ችርቻሮ ሽያጭ ለወጠው። በ1978 ዓ.ም ጃፓንን ጨምሮ ወደ ተለያዩ አገሮች አስፋፋ። በ6 ዓመታት ውስጥ ብቻ ከዘመናዊ የዋጋ ግሽበት ጋር ተስተካክሏል። ሽያጩ ከ20 ሚሊዮን ወደ 260 ሚሊዮን ዶላር አሻቀበ። በ1984 ዓ.ም ሄነሪ የድርጅቱን አክሲዮን ለህዝብ ክፍት ለማድረግ ጎ ፐብሊክ ወሰነ። ሉዊ ቪቶን እያንዳንዳቸው $3.63 የሚያወጡ 1 ሚሊዮን አክሲዮኖችን ሸጠ። ሄነሪ ይህንን ግስጋሴና የካፒታል ፍሰት በመጠቀም በዓለም ዙሪያ አዳዲስ ሱቆችን በመክፈት መስፋፋቱን አፋጠነ። በ1987 ዓ.ም የሉዊ ቪቶን ሽያጭ $1 ቢሊዮን ደረሰ። ይህም ሉዊ በፓሪስ ሱቁን ሲከፍት ሊገምተው ከሚችለው በላይ የሆነ ውጤት ነበረ። በተጨማሪም ሄነሪ ብራንዱን በሻምፓኝና ኮኛክ ምርት ከሚታወቀው የቅንጦት መጠጥ ግዙፍ ኩባንያ ሞኤ ሄንሲ ጋር በመተባበር እንዳለበት አመነ። ሁለቱ በጋራ በመሆን LVMH የተባለውን አዲሱን የቅንጦት ጥምረት ኮንግሎምሬት መሰረቱ። ይህ ውህደት ሀብትን በማጣመር ፈጣንና ቀልጣፋ እድገትን ለማምጣት ያለመ ነበረ። ነገር ግን እንዳለመታደል ሆኖ ከውህደቱ በኋላ ሄነሪ ከሞኤ ሄነሲ ፕሬዝዳንት ጋር ጥሩ ግንኙነት መመስረት አልቻለም። ይህንን ሁኔታ ለመፍታት ይረዳው ዘንድ በርናርድ አርኖ የተባለ የሚያውቀውን ስኬታማ የሪል ስቴት ባለሀብት ጋበዘ። ሆኖም እሱን እንደ ባለሀብት መጋበዙ ትልቅ ስህተት ነበር። በርናርድ በጸጥታ የሞኤ እና ሄነሲ ቤተሰቦችን ድጋፍ በማግኘት 43% የሉዊ ቪቶን አክሲዮኖችን በመግዛት በLVMH ውስጥ ያለውን ተጽዕኖ አሳደገ። ሄነሪ
ለመርዳት ባመጣው ሰው እንደተከዳ ተሰማው። በዚህም ምክንያት በርናርድን ከሉዊ ቪቶን ዋና አክሲዮን ባለቤትነት እንዲነሳ በመጠየቅ ከሰሰው። ሆኖም ፍርድ ቤቱ ለበርናርድ ወሰነ። በጓደኛው በመከዳቱ የተበሳጨው ሄንሪ ከሉዊ ቪቶን ማኔጅመንት ሙሉ በሙሉ ለመራቅ ወሰነ። ለአንድ ክፍለ ዘመን ያህል ለመጀመሪያ ጊዜ የቪቶን ቤተሰብ አባል በብራንዱ ውስጥ ሳይሳተፍ ቀረ። በበርናርድ ከተካሄዱ አስገዳጅ ግዢ በኋላ የሉዊ ቪቶን ሽያጭ ከፍተኛ ውድቀት አጋጠመው። ብራንዱ የጋዜጠኞቹን ትኩረት ያጣ ሲሆን ለተወሰነ ጊዜ ድርጅቱ ከኪሳራ ጋር የሚጋፈጥ ይመስል ነበር። ሆኖም በርናርድ ይህንን ሁኔታ ለመቀልበስ እቅድ ነበረው። ማገገሚያው የጀመረው ሉዊ ቪቶን ለመቶኛ ዓመት ስብስቡ ታዋቂ ከሆኑ ዲዛይነሮች ጋር መተባበር ሲጀምር ነበር። እንደ ቪቪያን ዌስትውድ እና አይዛክ ሚዝራሂ ያሉ ታላላቅ ስሞች የራሳቸውን የኤልቪ ሞኖግራም ሎጎ ስሪቶች ፈጠሩ። እነዚህ ትብብሮች የደንበኞችን ትኩረት የሳቡ አዳዲስ ምርቶችን ያስገኙ ሲሆን ወዲያውኑ የሉዊ ቪቶን ቦርሳዎች በድጋሚ በጣም ተፈላጊ ሆኑ። የበርናርድ ኢንቨስትመንት እጅግ ትርፋማ ሆኖ ተገኝቷል። እሱ ዛሬ የኤልቪኤምኤች ዋና ስራ አስፈጻሚ ወይም ሲኢኦ ሲሆን የተጣራ ሀብቱ በቢሊዮኖች የሚቆጠር ነው። ምንም እንኳን የሀብት ደረጃው ከአክሲዮን መዋዠቅ ጋር ሊቀያየር ቢችልም በርናርድ ሁልጊዜም እንደ ቤዞስ፣ ዋረን ቡፌት፣ ቢል ጌትስ እና ኢለን መስክ ካሉ የዓለማችን እጅግ ባለሀብቶች ተርታ ውስጥ ይገኛል። በርናርድ አርኖ ከእነዚህ ውስጥ ብዙም የማይታወቅና ከብርሃን መራቅን የሚመርጥ ቢሆንም በንግዱ ዓለም ያለው ስም የማይካድና እጅግ ጨካኝ በመሆኑ የካሽሚር ተኩላ ወይም ወልፍ ኢን ካሽሜር የሚል ቅጽል ስም አትርፏል። ይህ በንግድ ስኬት ላይ ያለው ጠንካራ ትኩረት ባለፉት ዓመታት ባደረጋቸው ግዢዎች አማካኝነት ከ70 በላይ የቅንጦት ብራንዶችን የያዘ ግዛት እንዲገነባ አድርጎታል። በእሱ አመራር ስር ያለው ኤልቪኤምኤች በዓለም ላይ ያሉ አንዳንድ ልዩ ብራንዶችን ይዟል። ነገር ግን ይህ ሁሉ የጀመረው መጠለያ አልባ ከነበረ ትሁት ታዳጊ ነበረ። ሉዊ ቪቶን የወጣቱን ማህበረሰብ የሚስቡ ዘመናዊና ደማቅ ስታይሎችን በማካተት ምስሉን ማባዛቱን ቀጠለ። በ1997 ዓ.ም ማርክ ጃኮብስ የፈጠራ ዳይሬክተር በመሆን ለብራንዱ ከፍተኛ ፈጠራዎችን አመጣ። እሱ ለመጀመሪያው ፕሪፖርተር መስመርና ታዋቂው የሞኖግራም ቨርኒስ ቦርሳዎች ስብስብ ኃላፊ ነበረ። በተጨማሪም ማርክ ጃኮብስ ኤልቪን ወደ አዳዲስ ዘርፎች እንደ ሰዓቶች፣ ጌጣጌጦችና የፀሐይ መነጽሮች ካሰፋ በኋላ በመጨረሻ የራሱን የልብስና መለዋወጫ መስመር ለመክፈት ብራንዱን ለቋል። እርግጥ ነው ሉዊ ቪቶን የራሱ የሆኑ ፈተናዎች አጋጥመውታል። ብራንዱ የቅጂ መብት ጥሰትን ለመለየትና ለመዋጋት የቆሙ የህግ ባለሙያዎች ቡድን አለው። ሎጎውን እየቀዱ ነው ብሎ የሚያስባቸውን አካላት ህጋዊ እርምጃ ለመውሰድ ወደ ኋላ አይልም። በአንድ ታዋቂ ክስተት ድርጅቱ ደንበኞችን ወደ ፎርጅድ ቦርሳዎች የሚመሩ የፍለጋ ውጤቶችንና ማስታወቂያዎችን በማቅረብ ጎግልን ከሶት ነበር። ጎግል ተጠቃሚዎቹ በኢንተርኔት ላይ በሚያወጡት ይዘት ላይ ቁጥጥር እንደሌለው በመከራከር ክሱን አሸንፏል። በተጨማሪም ሉዊ ቪቶን ከሱፕሪም ካሉ ብራንዶች ጋር አጋርነትን በመፍጠር ደንበኞቹን አስፍቷል። ሆኖም በሚያስገርም ሁኔታ ሉዊ ቪቶን ቀደም ሲል ሎጎዬን ቀርታለች በማለት ሱፕሪምን ከሶ ነበር። ውሎ አድሮ ግን ሉዊ ቪቶን ከትብብሮች የሚገኘውን ታላቅ የገንዘብ አቅም ተገነዘበ። ዛሬ ከሱፕሪም ጋር ከተደረገው አጋርነት የሚወጡ ዕቃዎች እጅግ ውድ በሆኑ ዋጋዎች እንደገና ይሸጣሉ። ለዚህ ምሳሌ የሚሆነው በከፍተኛ ዋጋ ሊገዛ የሚችለው የቆዳ ሻንጣና ከ5000 የአሜሪካን ዶላር በላይ የሚያወጣው የኤልቪ ሱፕሪም ሁዲ ነው። ሉዊ ቪቶን ከታሪኩ መጀመሪያ ጀምሮ የገጠመው የፎርጅድ ምርቶች ችግር አሁንም ለብራንዱ ትልቅ ፈተና ነው። በየዓመቱ ድርጅቱ በምርቶቹ መኮረጅ ምክንያት በ100 ሚሊዮኖች የሚቆጠር ዶላር እንደሚያጣ ይገመታል። ሆኖም በገበያ ውስጥ 170 ዓመታት ከቆየ በኋላም ሉዊ ቪቶን የመቀነስ ምልክት አያሳይም። ብራንዱ ምርቶቹን የመያዝ ፍላጎት ካለው ሰፊ የደንበኛ መሰረት ጋር የስም መገለጫ መሆኑን ቀጥሏል። በአሁኑ ጊዜ ሉዊ ቪቶን ከ130 ቢሊዮን ዶላር በላይ ግምት ያለው የዓለማችን ውዱ የፋሽን ብራንድ ነው። በዓለም ዙሪያ ከ400 በላይ ሱቆች ያሉት ሲሆን በማንኛውም የዓለማችን ትላልቅ ከተሞች ውስጥ የሉዊ ቪቶን ሱቅን ማግኘት ይቻላል። ሉዊ ቪቶን በ1989 ዓ.ም ክብሩንና ስልጣኔውን ይዞ ወደ ብራዚል የገባ ሲሆን እንደ ሳኦ ፖሎ፣ ሪዮ ዴ ጄኔሮ እና ብራዚሊያ ባሉ ከተሞች ሱቆችን በመክፈት የቅንጦትና ከፍተኛ ጥራት ያላቸው ምርቶች የሚገመግሙ ደንበኞችን አፍርቷል። በብራዚል ውስጥ ብራንዱ ልዩ ቦርሳዎችንና መለዋወጫዎችን ማቅረብ ብቻ ሳይሆን በመላ አገሪቱ ያሉ የፋሽንና የቅንጦት አፍቃሪዎችን የሚስብ ፍላጎትን ያጠናክራል።